ጥር 10 ቀን ነበር ከቀኑ 5 ሰዓት አካባቢ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአደባባይ ከምታከብራቸው በዓላት አንዱ የጥምቀት ቀን። ብዙ ወጣቶች ሰረገላውን በመስራት እንዲሁም ነጋሪቱን በመምታት መለከቱን በመንፋት ምንጣፉን በማንጠፍ ታቦቱን የሚያገለግሉበት ቀን። ነገር ግን በዚህ በኮዬ ፋንታ ደብረ ፀሐይ መድኃኔዓለም ቤተክርስቲያን ግን እጅግ የሐዘን የለቅሶ ቀን ሆነ። መቼ ነበር? እስቲ ሁኔታውን የሰሙበትን ሰዓት እስቲ ያስታውሱኝ። ወደገሰኔስ ሰጅርተንዩ ዲመከናከ ቤት ነው አለው። ቤት ነበሩ የዛ ሰዓት። ብዙ ሚስቶች ባሎቻቸውን እኔ በህይወት እያለሁ ይለኛል፣ ስራ ማሰሪም እኔ ለልጆች ያላንስም ላንቺም አላንስም እንጂ ወጥተሽ ስሪ እንደ ሴት እንደዚህ በታምር። ብዙ ወጣቶች አዘኑ። ብዙ እናቶች ልጆቻቸውን አጡ። አላባት ነበር ያሳደግኳቸው። በጣም ሩክሩክ ልጅ ነው። እንግዲህ የፈጠረኝ አምላክ ተወሰደው። ምን አደርገዋለሁ? ግን የሚረዳውት የሚያግዙት ልጅ ነበር እሱ። አዎ በሱ ነው የምኖረው። አዋቂቱ ነው ትልቅ እሱ ግንዴ ወደቀ እንጂ ልጆች አባታቸውን አጡ። ፍራፍራት ይለኛል፣ ወዴ ባባብኛል። ምንድነው ማረጋቸው? ይኔ ግራ ገብቶኝ ነው ያለሁት። ይርባ ማለት ወንድሜ አባቴ መካሪም ነበረ። እኔ ስለሱ እንዲህ ነው አይደለም። በከተራው ቀን በኮዬ ምን ተፈጠረ? እጅግ በጣም ያስጠላል። የሰው ልጅ በዚህ ልክ አናቱ ላይ እሳት ሲነድ ማየት በእውነት። አብራችሁን ቆዩ። ጥር 10 ቀን ጠዋት 2 ሰዓት አካባቢ ነው። ሁላችንም ተደዋውለን ተገናኘን በቤተክርስቲያን ግቢ ውስጥ። በሰዓቱ እንግዲህ ብዙ ወጣቶች ነበሩ። ነገር ግን የስራ ክፍፍል አደረግን። ግማሹ ወጣቶች እዚህ ለታቦት ሲሄድ ጠጠር፣ ድንጋይ፣ የተለያዩ ነገሮች እንቅፋት እንዳይሆኑ ያንን እንዲያስተካክሉ። ታቦተ ሕጉ በዋና በር ነው የሚወጣው። እኛ የነበርነው በጀርባ ነበረ። አጋጣሚ አንድ መንገድ ላይ አረፍ እንበል ተሸክመን ይዘነው ወጥተን ስለነበረ አረፍ እንበል ተባብለን አረፍን። አንዳንድ ሰዎች በአንዳንድ ምክንያት ዞር ብለው ነበረ። ነገር ግን ብረቱን ስትሬት በትክክል እኔም ይዤው ነበረ፣ እሱም ሌሎች ወንድሞችም አሉ ብረቱን ይዘውት ነበረ ማለት ነው። ይዘውት እኔ አጋጣሚ ሆኖ ስልኬ ጠራ። ስልኬ ሲጠራ ያንን ብረቱን ለቅቄ እኔ ስልኬ ሲጠራ ዞር ብዬ ስልኬን በማወራበት ሰዓት እነሱ እየሄዱ ነበር እየገፉ። ከላይ ካለችዋ የመስቀል ጉልላቷ የሰረገላው ጉልላት ጫፉን ኤሌክትሪኩም ረግቦ ስለነበረ እንትኑ ማንም ያ አደጋ ከተፈጠረ በኋላ ነው ያየ ነው። ሁላችንም ደነገጠን። በሰዓቱ የነበረው ነገር እጅግ በጣም ያስጠላል። የሰው ልጅ በዚህ ልክ አናቱ ላይ እሳት ሲነድ ማየት በእውነት እኛ እዛ አሁን እንዶ እግዚአብሔር መንፈስ ቅዱስ ብርታቱ ሰጥቶን ነው ይህንን ራሱ ስናገር ውስጤ የነበረው ነገር በሰዓቱ የነበረው ነገር እኔ አላውቀውም ነበረ። በጣም በሚያሳዝን ሁኔታ እነኚህ 4 ወንድሞቼን እንግዲህ እዚህ ጋር ሰማዕት ሆኖብናል ማለት ነው። ከያዙት መካከል እሱም አብሮ ነበረ። እሱ እንደውም እንዴት እንዳልወደቀ አልለቀቀውም በዛ ሰዓት ድረስ። አንደኛው የወደቀ ወንድማችንን እሱ በቃ ከሱ ጋር ተያይዘው ነበር፣ አብረው ነበር፣ አንድ ጎን ለጎን ሆኖ ነበር የያዙት። እና እንግዲህ ያው እግዚአብሔር አምላክ አንዳንዴ ነገሮችን በምክንያት ያደርጋል። በዛ ምክንያት እንግዲህ ይሄም ወንድማችን ሊተርፍልን ችሏል ማለት ነው። እናመሰግናለን። እንግዲህ እስቲ ያለውን ሁኔታ ደግሞ ከቤተሰቦቻቸው ጋር ሄደን አሁን ያሉበትን ሁኔታ አብረን የምናይ ይሆናል ማለት ነው። አራት ከተለዩን ኦርቶዶክሳውያን መካከል ወንድማችን ሂርጳ ይባላል።
እኚህ ካህኑ ቄስ ይግዛው ይባላሉ። ይህ ከነዚህ ውስጥ ደግሞ እጅግ በእድሜ ትንሽ የሆነው ወንድማችን ፍቃዱ ይባላል። እኚህ እዚህ ላይ የምትመለከቱት ደግሞ አቶ አበበ ይባላሉ። እስቲ በዚህ ሰዓት የቤተሰቦቻቸው ሁኔታ ምን ይመስላል? ጉዳዩን ይበልጥ አሳዛኝ ከሚያደርገው ነገር መካከል አንዱ ሁሉም የሞቱት ልጆች የአንድ አካባቢ ልጆች ናቸው፣ ከካህኑ ሌላ ማለት ነው። እንግዲህ ይሄ የምትመለከቱት መንገድ የመድኃኔዓለምና የቅዱስ ገብርኤል ወደ ፋንታ አካባቢ የሚያስገባው መንገድ ሲሆን ይህ በዚህ በኩል 200 ሜትር ርቀት ላይ የሚገኘው መኖሪያ ቤት ደግሞ የወጣት ፍቃዱ መኖሪያ ቤት ነው። ይህ በዚሁ ደግሞ በስተግራ የሚገኘው ደግሞ የወንድማችን የሂርጳ ቤተሰብ መኖሪያ ሲሆን በዚህ በፊት ለፊት የምታገኙት ደግሞ የወንድማችን የአበበ መኖሪያ ቤት ነው ማለት ነው። እኔም ጉዳዩን ከወንድማችን አበበ መኖሪያ ቤት ልጀምረው ወስኛለሁና ወደዛው ልሄድ ነው። አብራችሁን ቆዩ። እንግዲህ ከአራቱ ሟች ወንድሞቻችን መካከል አበበ ተፈራ መኖሪያ ቤት ውስጥ ነው የምንገኘው። ባለቤቱን አግኝተናታል። እንግዲህ ምን ይመስላል የሚለውን ነገር ወደ እናንተ ይዤ የመጣው ይሆናል። አብራችሁን ቆዩ። እህቴ እስቲ ስምሽን አስተዋውቂን። ስሜ መሰረት ናን እባላለሁ። በከተራ ቀን የጥምቀት ቀን አንድ የተፈጠረ ጉዳይ አለ። መላው ኦርቶዶክሳውያንን እጅግ ያሳዘነ ያሳመመ ደግሞ ለቤተሰብ ሲሆን ደግሞ ህመሙ በዛው ልክ ደግሞ ይጨምራልና ሟች ባለቤትሽ በከተራ ቀን ታቦቱን ለማክበር ለማገልገል ወጥቶ ነው የቀረውና አንቺ ሀዘኑን በምን አይነት ሁኔታ ውስጥ ነው የሰማሽው? የት ነበርሽ አንቺ በእለቱ? እኔ ያው በእለቱ ቤቱ ውስጥ ነበርኩኝና እንዳጋጣሚ ከዛ ጥምቀት ለመሄድ ነበረ ዝግጅታችን እያደረግን እያለ ነው በአጋጣሚ እንደዚህ ሆነ ተብሎ መንገድ ላይ ነው የሰማሁት። ገና ወደ ጥምቀት እየሄድሽ ነበር? ገና እንትኑ እየሄድን እያለ ነው የሰማሁት እና የሌሎቹን እንትን እንደዚህ ሆነ ተብሎ ሲሰማ ነው እዛው በአጋጣሚ የሰማሁት። ጉዳዩ ሲፈጸም እኔ ጠዋት ቤት ነበርኩኝ ወደ ስራ ልሄድ። ያው የሰፈር ልጆች ኤሌክትሪክ ይዟቸዋል የሚል እንትን ነበር የሰማሁት መንገድ ላይ። ከዛው እኔም እንደማንኛውም ሰው እየሮጥኩ ሄድኩ ወደ ጤና ጣቢያ ነበረ። እዛ ስደርስም አላወኩም። ያው በቃ ሰው አይለይም፣ በቃ ያው ሁሉም ወንድሞቼ ነው የሚለው እና በስም እንትን አላወኩም። እኔ ቀጥታ ገባሁኝ። ያው ፖሊስ ደግሞ በር ላይ ሰውን እየከለከለ ነበረ። እኔ እንደምንም ገባው አስከሬን ክፍል ገብቼ አስከሬን ካየው በኋላ ነው ያወቅኩት። እጅግ በቃ እኔ የተወሰነ አንድ 30 ደቂቃ በቃ ራሴን አላቅም፣ ድርቅ ነው ያልኩት። በቃ ምንም እንትን እንደምል አላቅም። በቃ ከዛ በኋላ ነው እኔ እንደውም ወደ ራሴ የተመለስኩት። ከዛ እንደውም እንትን ብለን በቃ ያው ወደ ምርመራ መሄድ አለበት ተባለ። እኔ ነበርኩ አንድ ላይ ይሄድ ነው ሚኒሊክ። እሺ ከዛ ገባን፣ አስከሬን አስገባን። ከዛ ተመልሰን አስከሬኑን ጠዋን ይዘን የመጣ ነው። እጅግ በጣም የሚያም ነገር ነበር። እንግዲህ ጉዳዩ ሲፈጸም የከተራ ቀን ስለነበረ መቼስ የባህል ልብሱን ለብሰን ታቦቱን ለማክበር ነው የሄድነውና ይሄ ያንቺ ህመም ብቻ ሳይሆን የመላው ኦርቶዶክሳውያንን ህመም ሆኖ የቆየ የሰነበተ ጉዳይ ነው። ላንቺ ደግሞ አበበ ምን አይነት ባል፣ ለልጆቹስ ምን አይነት አባት ነበር አበበ? እንጂ ባለቤቴ አበበ ታታሪ ነው። በቃ ተራሩጦ ነው የራሱ የሆነ እንትን ቋሚ ነገር ስራ የለውም። ተራሩጦ በግብርና ነው። እሱም ደግሞ ለቤተ ክርስቲያን ምናምን ነው ማሳችንን የሰጠነው። የዕለት ጉርሳችንን በቃ ተራሩጦ ነው እንትን የሚለው ማለት ነው። ከዛ እነዚህ ልጆችን እንትን የምንለው ተራሩጦ ነው። አሁን እንግዲህ ልጆቹ አባታቸውን ይጠይቁሻል? አሁን ራሱ እየጠየቁ ነው። ሲጀመር የመሻሌ ነገር አባታችንን አይመጣም ይሉኛል። አሁን ራሱ እየጠየቀችኝ ነው። እኔ አሁን በጣም ከብዶኛል። ምክንያቱም እንኳን ለነሱ መላሽ ምክንያቱም የእናትነትን እንጂ አባትነትን እንትን መሙላት አልችልም። እኔ ይከብደኛል። ወደፊት ደግሞ ይሄ በሆዴ ያስኩትም እንትን ሲል የሱም ጥያቄ መመለስ የነሱም ጥያቄ መመለስ እኔ አሁን እኔ እንጃ እንዴት እንደምኖር ራሱ ይታፈል ነው ማለት ብቻ ይከብደኛል። አሁን ሌላ ነገር ተጨምሮብኝ ይቀርና እንደዚህ
ከብዶናል። በጉልበትና ያው በመራራጥ ነው ቤተሰቦቹ ልጆቹ እያስተዳደረ ያለው ቋሚ ስራ እንደሌለው እና በድንገት አደጋ በእኛ መለየቱ በጣም የሚያሳዝን። አበበ ለእርሶ ምን አይነት ልጅ ነበረ? በጣም ማንም የተለየ ፈቃድ ጠዋት ጠይቁኝ ማታ ሳይጠይቀኝ አይገባም ቤቱ። አባት ነበር ያሳደግኳቸው። በጣም ብኩርኩ ልጅ ነው። እንግዲህ የፈጠረኝ አምላክ ተወሰደው። ምን አደርገዋለሁ? እሱ ፈጣሪያችን በገነት ያስቀምጣል። አሁን ስንት ወር ገብተሻል? አሁን 9 ወር እየጨረስኩ ነው። እንግዲህ አሁን ከሞተ ሳምንት ሆኖታልና ከሞተ በኋላ ያለው ነገር ምን ይመስላል? ቤት ውስጥ የነበረው ነገር ምንድነው? አሁን ማን ነው የሚረዳችሁ? ማን ነው የሚያግዛችሁ? እስቲ ይሄንን ነገር እንግዲህ እስካሁን ያው እንደዚህ አንድ ላይ ተሰብስበን ነው ያለነው። እንግዲህ እስካሁን ያው ወንድሞቹ ምን ተሰላም እንግዲህ ወደፊቱ ነው እኔ እየከበደኝ የሚኖር ሁሉም እንትን ሲል ወደፊት አሁን ሰንተን ስል ሰወልድ ይከብደኛል። ምኑን ከምኑ እንደማደርገው ልጆቹን ነው እንትን ማደርገው ወይስ የራሴን እንትን ነው ምለው እሱ ነው የሚከብደኝ። አሁን ባዶ ቤት ላይ እንትን ይከብደኛል። ከወዳጆቹና ከጓደኞቹ በተለይ በዚህ በቤተክርስቲያን አገልግሎት ጉዳይ ላይ ግንባር ቀደም የሆነ ሰው እንደነበረ ሰምቻለሁና እስቲ ለቤተክርስቲያን ያለው ፍቅር ምን ይመስል ነበር? እስቲ እሱን ንገሪኝ እስቲ። እሱ በቃ እንኳን ቤተክርስቲያኑ በቃ ይሄ መድኃኒዓለም የተሰራበት የኛው ማሳ ነው። በቃ እርሻ ማሳ ነበርና ማሳችን ነበርና በቃ ከቤተክርስቲያን አይበልጥም ብለን ተውንለት። በቃ ከፋስከ በቃ እሱ እስከ ህይወቱ እስከሚያልፍበት ቀን ድረስ ራሱ በቃ መድኃኒዓለም አሁን እንዳለ የተሰራው የኛው ማሳ ላይ ነው። እኛውን እርሻ የለንም ሲጀመር ራሳችን የሆነ እርሻ ማሳ የለንም። ግን ቤተክርስቲያን ስር ያው ገብተን አናርስም። ያው ቤተክርስቲያን እንግዲህ መገልገያች ናት የምናረግባት ናት ብሎ ያው እርሻውን ምንም ነገር የለንም። እንግዲህ ያው መንግስት ለልማት ከወሰደው ጊዜ ጀምሮ ሌላ እንኳን ቅርት የለውም። በቃ ቀን ስራም ነው የሚሰራው፣ ያገኘ ነው ትራር የሚሰራው። የሚማሩበትን ያው ማደግ መቻል አለባቸው። እሱ ምንም ሳይኖርም ነው መሬቱን የሚሰጠው። እጅግ በጣም ለቤተ ክርስቲያን ያለው ፍቅር እጅግ በጣም ነው። በቃ ወንድሞቻችንም ሁሉም ያሉት እንትኖች የሰፈር ልጆች ናቸው። እኔ ባለው እንትን ያው ባለቤቱም እንደምታዩት አሁን 9 ወሯ ገብቷል። እሷ የምትተዳደረው እሱ በሚያመጣው እንትን ነው። እንደዚህ የሚባል ቋሚ የሆነ እንትን እንኳን የለውም። በቃ ተባሩ ነው ያገኘውን ስራ ነው የሚሰራው። በትርፍ ጊዜው ቤተክርስቲያንን ያገለግላል። በመላው ዓለም የምትገኙ ኦርቶዶክሳውያን እንግዲህ ከዚህ በላይ ህመም የለም፣ ከዚህ በላይ የሚያስለቅስ፣ ከዚህ በላይ የሚያስከፋ ነገር የለምና ያላቸውን ነገር ነው ለቤተክርስቲያን የሰጡት። ኖሯቸው ተርፏቸው በድሎት ህይወት ላይ ሆነው አይደለምና እነሱ ቤተክርስቲያንን በማገልገል ቢያልፍም እኛ ቤተሰቡን ማገልገል ግን ይገባናል፣ ይጠበቅብናል ብዬ አስባለሁ። ይሄ ድምጽ የሚደርሳችሁ መላው ኦርቶዶክሳውያንም እንዲህ እንደምታደርጉ አምናለሁ። በመጨረሻ እንግዲህ ይሄንን የሚከታተሉ ብዙ ኦርቶዶክሳውያን ይኖራሉና እንደው መልእክት ካለሽ ብትነግሪያቸው፣ መልእክትሽን ብታስተላልፊላቸው ብዬ አስባለሁና እስቲ የመጨረሻ ቀረ መጥተው ነገር ካለ እሱን እሺ። ከጎናችሁ ሆናችሁ ላጽናናችሁን ከውጭም ከውስጥም ካላችሁ እናመሰግናለን። አንድ ነገር ነው ውስጤ በቃ በበዓል መሆኑ ሁሌ ማስታወሻ እንትን ቀባሳ ነገር እንደጣለብኝ አውቃለሁ። ግን በቃ ቢረዱኝ ልጆቼን እንኳን ለትምህርት ሌላ በቃ ያ አባትነት እንትኑን እንኳን ባይሞላላቸው በፋይናንስ እንኳን እንትን ቢል እሱን ነው ማለት። እናመሰግናለን። እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። ይሄንን ሰምታችሁ ለውጥ የሚፈጥር ነገር ልታደርጉ እንደምትችሉ አምናለሁ።
እኛም ወደዚህ ባዶ እጃችንን የመጣ ነው ይሄንን ግንዛቤ ለእናንተ በመፍጠር እናንተ ደግሞ የምታደርጉትን ነገር የሚጎልብቱበት ነገር እንድናረግ በህብረት ተባብረን እሱን ለመጠየቅ ነው። ሁለተኛው ቤት አብረን እንሄዳለን። አብራችሁን ቆዩ። ተመልሰን ተገናኝተናል። እንግዲህ አሁንም የምንገኘው በእድሜ ከአራቱ ወንድሞቻችን በእድሜ ትንሹ የሆነው ወንድማችን ፍቃዱ መኖሪያ ቤት ውስጥ ነው። እንግዲህ ወንድማችን ፍቃዱም የሶስት ልጆች አባት ነውና ባለቤቱም አብራን ትቆያለች። እሺ ስምሽንና እስቲ የልጆችሽን ስም አስተዋውቂኝ። እኔ ስሜ ትዩ ጸጎ እባላለሁ። እሱ ዮሐንስ ፍቃዱ፣ የአብስራ ፍቃዱ መጨረሻ ማለት ነው እና ቅድስት ማለት እሷ ናት ትልቋ ማለት ነው የመጀመሪያ ልጅ። እንግዲህ እዚህ ቤትም እንድንመጣ ምክንያት ከሆነን ነገር አንዱ የሆነው ወንድማችን ፍቃዱ በጥር 10 የከተራ ቀን ከዚህ ዓለም በሞት ተለይቷልና በተለይ በዓል ላይ የነበረው የከተራ ቀን ነበርና የሞቱን ዜና እንዴት ሰማሽው? ያው እኔ ሰማሁት ቤተሰቦቼ ጤና ጣቢያ በር ላይ ነበሩ የሚኖሩትም እዛ ነው የኛ ቤተሰብ። እሺ ድንገት ያው ለበዓል ጸጉሬ ልሰራ ወጥቼ ያው ጨዋት ሰማን። ያው ኖርማል ሰው ያው ታሞ የሞተ መስሎን በጣም ሲጫጫው ሲብስ ያው እንግዲህ ወጣንና ስንወጣ የሰፈር ሰው ያው እንግዲህ እንዳለ እዛ ነበሩ። እሺ ስወጣ አክስቱም ስትጮህ ነበር እና ምን ሆነሽ ነው ምጮው ይብዬን ያልሰማም እንደዚህ ይሆናል ብዬም አልገመትኩም አላሰብኩም። ከዛ እንዴ ጉድሽን አልሰማሽም እኮ ፍቃዱ ሞቷል ስትል በቃ አላመንኩም። ማመንም አቅቶኝ ነው። ጤና ጣቢያ ደረሽ በሰዓቱ? አዎ ገባው። ያው ስገባም አናስገባም አሉኝ በር ላይ ጥበቃዎችም አናስገባም ሲሉ ውጪ ሆነሽ ነበር ይባልሽ ተሰማሽ ነበር? ያው እሷ ስጮህ በቃ ዝም ብላ መጮህ ነው እንጂ መሰለኝ እሱ ሞቷል መሰለኝ በተአምር ማለት ነው። ምክንያቱም ጠዋትም ሲወጣ መጣው ለልጆች መዋያ ብርሽልሽ መጣው ብሎ የወጣው ካጠገብ እና ስጠብቀው ቁርስም ሰርቼ እና ብላ ስለመጣው ቆስቲ ቲሸርት ልወስድ እጄ ነው ብሎኝ ወጣ በሳ። ከዛ አልመጣ ሲል እኔ ጸጉሬ ልሰራ ሄድኩኝ ወደዛ። ሰይድ በር ላይ እናስገባም አሉን። ገፍትረን ገባን። ስገባ ሙሌ ነበረ። ሙሌ ምንድነው ስል ተረጋጊ አለኝ። ከዛ በቃ አላስችል ሲለኝ ገባው አየሁ። ጫማውን ሳጣ እሱ ጫማ የለም እዚህ ውስጥ ነጠላ ጫማ ነበር አርጎ የወጣው ጠዋት። ጫማውን ሳጣ በቃ አላመንኩም። ሬሳውን ገልጬ ሳይሱ ነው እንግዲህ ከተራ ከመድረሱ በፊት ሰረገላውን እሱ አጋጣሚ ያው በየአመቱ ያገለግላል፣ ግን ምንጣፍ ላይ ነው የሚያገለግሉት። ቲሸርት ይዤ መጣው ብሎ ነው የወጣው። ባለቤትሽ ፍቃዱ ለልጆቹ ምን አይነት አባት፣ ለአንቺስ ምን አይነት ባል ነበር? እኔ እሱን ሳውቀው 10 አመት ሊሆን ነው። በታምር እኔ ስራ ሰርቼ የቤቱንም ነገር ሆነ ለልጆቹ እኔ በህይወት እያለሁ ይለኛል። ስራ ማሰሪም እኔ ለልጆች ያላንስም ላንቺም አላንስም እንጂ ወጥተሽ ስሪ እንደ ሴት እንደዚህ በታምር 10 አመት ሊሆነን ነው። አግድሎብኝም አቅም እያመመው እግሩን ያሟልና በየጊዜ ነው በቃ እያነከሰ እየሰራ ለፍቶ ጎንበስ ቀና ብሎ ለልጆቹም ለኔም የሚያኖረን እሱ ነው። እኔ ስራ ወዴት እንደሆነ ራሱ አላውቅም። የውጭ ስራ የቤቱን እንጂ ለልጆቹም በቃ እኔ ልልበስ እኔ ልመር አይልም። ልጆቼ አንቺ አንድ ቀን በዓል ሲመጣ ቅርጫው ዶሮ ጎሎብናቅ በተአምር ቢያጣ ራሱ ተበድረው ነው ቤቱን የሚያሟላው። አንድ ከሰማሁትና ካሳመመኝ ጉዳይ መካከል አንዱ እናት አባት የለውም። እኔም እናት አባት የለኝም፣ እሱም የለውም። በቃ እናቴንም የአባቴን ሐዘን የረሳው በሱ ነው። መጽናኛዬ ነው በቃ ሁሉን ነገር። እንኳን አብሮት
10 ዓመት ተዋውቆ በትዳር ልጆች አፍርቶ ለሚኖረው ሰው አይደለም። ጉዳዩ ለመላው ኦርቶዶክሳውያን በጣም አስቸጋሪና ከባድ እንደነበረ የቅርብ ጊዜ ትውስታችን ነው። እኔም እዚህ አንቺ አጠገብ ስሆን ልጆችሽን ምናምን ሳይ እግዚአብሔር አቅምና ጉልበት ባይሰጥ አስቸጋሪ ነው፣ ከባድም ነው ማለት የኔስ ቢሆን ብሎ ሲያስብ ደግሞ ህመሙ ይብሳልና ከዛ በኋላ ልጆችሽ አባታቸውን ይጠይቃሉ ወይ? ይጠይቃሉ። አሁን ይሄ በቃ ለምን ለምደውታል። ያው ቀን እንኳን ባይውል አጠገባቸው 12 ሰዓት ሲሆን 1 ሰዓት ሲሆን መግቢያው ነውና ሲመሽ በተለይ በቃ ካላየው ጠዋትም ወደ ስራ ሲሄድ ቀስቅሶት ነው ስሞት ነው። ትላንታውን ስልክ አውጥቶ አባዬ ጋር ልደውል እንዴት ስሞተ ማን የገደለው? በቃ የነሱ ጥያቄ በተለይ ለሁለቱ በቃ በተአምር እነሱ ካላየ አድርምም በስልክ እንኳን በቃ ከስራ እስኪመለስ 2 3 ነው የሚደውለው። ልጆች በሉ ቤት ናቸው፣ ከውጭ ወደ ውጭ አይወጡ። በቃ ካንዴ 2 ነው ወደ ቤት እስኪመለስ ድረስ የሚደውለው። በመጨረሻ መልእክት ብዙ ሰዎች ይሰሙታል ያደምጡታል ብዬ አስባለሁ ነው። ከባዱ ጊዜ ከዚህ በኋላ ያለው ነው ብዬ አምናለሁ ላንቺ ማለት ነውና አንድ የልጆችን ጥያቄ መልሶ መኖር የልጆችን ፍላጎትን ማሟልቶ መኖር እጅግ አስቸጋሪ ነገር ነውና እሱ በህይወት እያለ ያልሰራው ስራ እንደሌላ ሰምቻለሁ። በጣም ብዙ ስራ እየሰራ ልጆቹን እንደሚያስተዳድር ቤቱንም እንደሚሞላ ምናል አቃለውና እንደው ከዚህ በኋላ መላው ኦርቶዶክሳውያን መቼስ ለቤተ ክርስቲያን ሲል ነው የሞተው። ሰረገላውን በመክፋት እንጣፉን በማንጠፍ ነጋሪቱን በመምታት መለከቱን በመንፋት ቤተ ክርስቲያንን ሊያገለግል ታቦቱን ሊያገለግል ወጥቶ ነው እና ያልተመለሰው። እንደው የምታስተላለፊው መልእክት ይኖር ይሆን? እስከዛሬም ያው ከጎኔ ለቆሙትም እግዚአብሔር ብድራቸውን ይመልስ። የትኛውን ነገር ተናግሬ የልቤን የውስጤን ነገር ልነግራችሁ እንደምችል አላውቅም። ፍጹም መጽናናት ያለው ከመድኃኔዓለም ብቻ ነው። የመጨረሻ ለቅሶ ደራሽ የመጀመሪያ እንባባሽ መድኃኔዓለም ብቻ ነውና እግዚአብሔር አምላክ እንባሽን ያብሰው፣ ልጆችሽን ያሳድግልሽ። ይሄንን የምትሰሙ ይሄንን የምታደምጡ ይሄንን የምትከታተሉ ሁላችሁም አድርጉ ምንላችሁ ለዚህ ነው። ነገ ብቻን ቤተክርስቲያን ማገልገል የማይፈራ ብቻን ቤተክርስቲያን ደሙን ከፍሎ ዋጋ ከፍሎ የሚያገለግልን ትውልድ እንዳናጣ ዛሬ ይህ ቤተሰብ እንዳይማረርና እንዳይቸገር እናንተ የምትችሉትን ነገር እንድታደርጉ በቤተክርስቲያን ስም ጥሪን ማስተላለፍ እወዳለሁ። የሟች ቤተሰቦች ብቻቸውን ናቸው ያሉት። የሶስተኛውን ቤት ልንገባ ነው። እስቲ የወንድማችን የሂርጳ ቤተሰብስ በምን አይነት ሁኔታ ውስጥ የሚገኘው? አብራችሁን ቆዩ። አሁን እንግዲህ የምንገኘው መኖሪያ ቤት የወንድማችን ሂርጳ ማለትም እስካሁን ከሄድንባቸው ሶስተኛው ቤት ማለት ነው። እናት አሉ፣ ወንድም አለ፣ እንዲሁም ደግሞ የአንድ ልጅ አባት ነበረ ወንድማችን ሂርጳ። እናት አሉ። እናቴ እግዚአብሔር ያበርታዎትኝ። እስቲ ስሞትን ይንገሩን። ብርቱ በኛ ስንተኛ ልጅ ነው ለቤቱ? አንከፉን ዱባርቲ ሴት ናት። ሁለተኛ ልጅ ነው። መጀመሪያ ሴት ናት። መቼ ነበረ እስቲ ሁኔታውን የሰሙበትን ሰዓት እስቲ ያስታውሱኝ። ወደ ጌሰኔ ሰጅርተንዩ ዲመከነከ ቤት ነው አለው። ቤት ነበሩ የዛ ሰዓት። ማን ያረዳውት? መጥቶ ደበቁኝ። ምን ረዳው? አልተረዳ። መጨረሻ ትደነግጣለች ብሎ ደበቃ። በኋላ ሰው ነገረኝ። ለእርሶ ምን አይነት ልጅ ነበር ወንድማችን ሂርጳ? አይ እሱ ልጅ ለሁሉም ይተርፋል። ልጅ ምን ያደርጋል እንግዲህ ድንገት ወሰደብኝ። ምንም ይደረግ የለም። ወጥቶ ደጅ ቀራ። ምንም ጠቀመኝ። ግን የሚረዳዎት የሚያግዞት ልጅ ነበር እሱ? አዎ
በሱ ነው የምኖረው። አዋቂ እሱ ነው፣ ትልቅ እሱ ግንዴ ወደቀ እንጂ። ጉዳዩን ስትሰሙ የት ነበር ካንተ በዛ ሰዓት? በእለቱ ነበርኩ። ጠዋት ሌላ ለቅሶ ነበርና ከሌሎች እህቶቼ ጋር ደርሼ እንደመጣሁኝ ቅድሜ ጠዋት አካባቢ ላይ ደወልኩለት። የት ነው ያለው ብዬ ጠየቅኩትና ቤቱና ፈቷል ትመጣለህ የት ነው ስለው አይ ፋንታ መድኃኔዓለም ቤተክርስቲያን እዛ በሰበካ ጉባኤ አባልነት ያገለግላልና እዛ ነው ያለሁትኝ። ስለዚህ ታቦቱን ሽኝቱን ለማሳመር ሰረገላ ነበረና የታቦት መሸኛ እሱን እያስተካከልኩ ነው ያለሁትኝ። እሱን አስተካክዬ ከቆይታ በኋላ ነው የምመጣው። አሁን ግን አይመቸኝም፣ ልጆች አስተባብሬ ይሄንን ሰረገላ ማስተካከል አለብኝ በሚል ይሄንን ሐሳብ ጠዋት ሰጠኝ። እሺ በመጨረሻ ላይ ይመጣል ብዬ እኔም እየጠበቅኩኝ ጠዋት አካባቢ ላይ 30 ደወልኩ። ከ30 ደቂቃ በኋላ ይሄንን መርዶ ሰማው ማለት ነው። እሷ ስትነግረን ምንድነው ይሄ ነገር ምን ተፈጠረ ብዬ አጋጣሚ የእሱ የስራ ባልደረቦች ነበሩና ወደዛ ስደውል ጉዶንን ጥላችን ተገፈፈ፣ ጓደኛችን ወደቀ፣ ቶሎ ድረስ ጉዶንን ብሎ ይሄን ለቅሶ ሰማለሁ። እዛን ጊዜ እነሱ የዚህ የቆየ እዚህ ቂሊንጦ ጤና ጣቢያ ቆየ ጤና ጣቢያ ነበርና እዛ ደርሰዋል። እዛ ስደርስ በጣም ደንግጬ ነው የሄድኩትኝ። ስደርስ ሳይ አላመንኩም እስከሄድ ድረስ። ጤና ጣቢያ አንተ ደረስክ በሰዓቱ? አዎ ጤና ጣቢያ ደረስኩኝ። ስደርስ ውስጥ አላስገባም አሉኝ ፖሊሶች። ሌሎችም ግርግር ነበረ። እንደምንም አድርጌ ገፍቼ ገባሁኝ። ስገባ እንዳለ የነበሩ ሰዎች የዛ ሰዓት ግን ኤሌክትሪክ እንደተያዘ እንጂ እንደሞተ ግን አታውቅም? አላውቅም፣ ምንም ነገር አላውቅም። ደርሼ ቼክ ለማድረግ ግድ ወንድሜ ማየት አለብኝ የት አለ ብዬ ደርሼ ሳይ አላመንኩም። ካላየው አላምንም ብዬ ስል አርፈዋል አሉኝ። ሳላይ አላምንም አልኩኝ። ገልጬ ሳይ የለም፣ እስትንፋሱ የለም። በቃ በዛ ሰዓት ትንሽ ተረበሽኩኝ። በወቅቱ ምንም አማራጭ አልነበረም። በቃ ኡታው የበረታ ነበረ። በጣም ደነገጥን። ምን ይዘው ምን ጨብጠውና አጣን። ካፍታ ቆይታ በኋላ እንደዚህ አይነት ዱብዳ ሲወርድብን እጅግ በጣም ነው የተሰማን። በእውነቱ ከሆነ ለዚህ ቤት ጥላ የነበረ ታታሪ ወንድማችን አባትም የነበረ በተለይ በቤተ ክርስቲያን ስርዓት ተኮትኩተን እንድናድግ እሱ ፈርቀዳጅ በመሆን ሰንበት ትምህርት ቤትን ጭምር ያስተማረን ወንድማችን ነበረ። ለኔ አባቴ ልጅ ነው። እውነት ከአባትም በላይ ነው ይርባ ማለት ከአባትም በላይ ነበረ። ለድሃ ለአካባቢ ማህበረሰብ መሞት፣ ማልቀስ፣ መሮጥ፣ ሲታዘዝ መታዘዝ፣ ከዚህ ውጪ ከመልካምነት ውጪ ክፉ ካንደበቱ ወጥቶም የማያውቅ እጅግ በጣም ከአባትም በላይ አባት ነበረ። በወጣትና በጨቅላ ጊዜው ሮጦ ሳይጠግብ ቤተሰቡንም የአቅመ ደካማ እናት አለችው እሷን እያኖረ የ4 ዓመት ጨቅላ ህጻንም አለው። ያው እነዚህንም ጭምር መስመር ሳያሲዝ እነሱን ሲዶግም የነበረ ልጅ ነበርና ይህን ስንሰማ በጣም ሰማይ እንደተደፋብን አድርገን ነው የቆጠርነው። ቤታችን ጥላ ነበርና ቤታችን ጥላ ነው ያጣነው። የቤታችን ምሰሶ ነው የወደቀው። እጅግ በጣም አዝነናል ከሚባለው በላይ አልጠበቅንም። ሁላችንም እንደነገጥን ምን ይዘውን ሁሉ ነው ያጣነው። ወንድማችን ለህዝብ የሚሆን ልጅ የህዝብ አገልጋይ ነበረ። ለህዝብ ኖሮ ለህዝብ ሲለፋ የቆየ በሃይማኖት ጽኑ የነበረ መሀል ላይ ቀለጠብን ማለት ነው። ቀለጠብን እና እንዲህ ነበር የነበረው። ያው እንደምታውቀው እኚህ እናት መናገር አይችሉ፣ ወጥተው መግባት አይችሉ። ዛሬ ታማሚ ናቸው። ገበያ አንድ ቀን በህይወታቸው ወጥተው ገበያ ከተማው ምን እንደሚመስል አይቶ አያውቁም። እሱ ነው በቃ እሱ ነው ለቤቱ ገብይቶ የሚመጣው። የሚፈለገውን ነገር ሁሉ ይዞ የሚመጣው እሱ ነው። እንዳለ ያልተማሩ በጣም ደካማ የሆኑ እህቶችም አሉ፣ ተናናሾች እህቶች አሉት። አንድ ታላቅ ናት፣ ታላቅየውም ታማሚ ናት። ብዙ ወጥታ እንደፈለገች ውላ የምትመጣ አይደለችም። እንግዲህ ያው እንዳያችሁት በዛ ሁኔታ ለመስዋዕት ምክንያት ሆኗልና ወንድማችን አሁንም ለመናገር ቃላት ያንሰኛል። በእውነት ከሆነ እጅግ በጣም አዝናለሁ።
ትንሽ ለመግለጽ ይከብደኛል። ጥር 10 የጥምቀቱ ቀን ብቻ ሳይሆን ከዚህ በፊት መሰረተ ድንጋይ ቤተክርስቲያኗ ከመጣል ጀምሮ ታቦተ ሕጉ ከመንበረ ክብሩ እንዲገባ ቤተክርስቲያኑ እንዲመሰረት ካደረጉ ሰዎች መካከል አንዱ እንደነበረ ሰምቻለሁና አጠቃላይ ለቤተክርስቲያን ያለው ፍቅርና አገልግሎት ምን ይመስል ነበረ ወንድማችን ይርባ? አሁን እንግዲህ ወንድማችን ይርባ እዚህ አካባቢ ላይ በአካባቢው ሳይለማ ጀምሮ አስቀድሞ የኮያቦ ቤተክርስቲያን ሰንበት ትምህርት ቤት ሲመሰረት የመጀመሪያ የነበረው እሱ ነው የመሰረተው። ወጣትን ከአካባቢው አሁን የተቀበረበት ቦታ ማለት ነው። ግብዓተ መሬቱ የተፈጸመበት ቦታ ላይ ክርስትናም የተነሳው እዛ ቦታ ነው። በቃ ለቤተክርስቲያን የተሰጠ ልጅ ነው። አስቀድሞ እዛ ሰንበት ትምህርት ቤት መሰረተ። አካባቢው ላይ ይታወቃል። በተለያየ አምልኮ ተዋጠ ማህበረሰብ ነበርና ቤት ለቤት በመሄድ ልጁ ለዛ ቤተክርስቲያን የተሰጠ ስለነበረ ሰንበት ትምህርት ቤት አቋቁሞ ጓደኞቹና መሰሎቹን ይዞ እዛ አካባቢ በማቋቋም ረጅም ጊዜ አገልግሎት ሰጥቷል። እዛ አካባቢ ላይ ሰንበት ትምህርት ቤትን ከመስረት አንጻር ትልቅ ሚና የነበረው እሱ ነው፣ ፈርቀዳጅ ነው። በኋላም በተለያየ ልማት ምክንያት አካባቢው ላይ ብዙ ማህበረሰብ ወደዚህ ሲመጣ የፋንታም ደብረ ፀሐይ መድኃኔዓለም ቤተክርስቲያን ሲመሰረት ከመመስረቱ በፊት መሰረት ድንጋይ ሲጣል ጀምሮ በተለይ ፒቲሽን በማሰባሰብ ማህበረሰቡ እዚህ አካባቢ ላይ ቤተ እምነት እንደሚያስፈልገው ጭምር 24 ሰዓት አካባቢው ላይ ማህበረሰቡ ላይ ቁርስ፣ ምሳ፣ እራት ሳይል በደስታ ቤተክርስቲያንን ለማገልገል ቀናደፋ ሲል የነበረ ልጅ ነው። ቀጥሎ ለምስረታውም ብዙ ማህበረሰቦችን በማነሳሳት የሚታወቅ ቀጥሎም መሰረት ድንጋይም ሲጣል የሱ ሚና ከፍ ያለ ነበረ። ሙሉ በሙሉ ራሱን የሰጠ ልጅ ነበረ። ሆኖም የጥምቀተ ባህር ቦታም ጭምር በልየታ አካባቢ ላይ ያለውን ማህበረሰብና አርሶ አደሮችን ጭምር በማስተባበር ለዚህ ቤተክርስቲያን መመስረት የመጀመሪያው ነው ማለት ይቻላል። ሁሌ ጠዋት ማታ ቼክ ያደርጋል፣ ይሄዳል፣ ይመጣል። ኢቭን ህጋዊ እንዲሆን ቤተክርስቲያኑም ጭምር አስቀድሞ በአዲስ አበባ ከተማ አስተዳደር አቃቂ ቃሊቲ ስር በነበረበት ሰዓትም ከዚህ ከአስተዳደር ወሰን መካለል በፊትም ጭምር ለቤተክርስቲያኑ ካርታ እንዲሰራለት ጠዋት ማታ የሚላከው የሚለው እሱ ነበርና ራሱን ሰጥቶ የሚሰራ ልጅ የነበረ ልጅ ነው። ሆኖም እንደሚታወቀው የቤተክርስቲያን እንግዲህ አሁን በቅርበት በዚህ በ2018 ጥምቀተ ባህር ሲከበር አስቀድሞ የሰረገላ በማስተባበር እንዲሰራ በማድረግ በሰበካ ጉባኤ ውስጥም አገልግሎት በአባልነት ያገለግላል። አገልግሎት እየሰጠ እሱና መሰሎቹን በመያዝ ከአካባቢ ማህበረሰብ ላይ ወጣቶች ያሉ አካባቢ ላይ ያሉ ወጣቶችን በማስተባበር የሰረገላ እንዲሰራ በማድረግ ለጥምቀት ባህሩ የከተራ ባህል በአግባቡ እንዲከበር ማድረግ እንግዲህ እንቅስቃሴ ላይ ያለ ታቦቱ ወደ መንበረ ክብሩ ወደ ጥምቀተ ባህር እንዲሄድ እሱን ነገር እያስተካከሉ ነው። እንግዲህ 12 ሆነው እንቅስቃሴ አደረጉ። ትንሽ መንገዱ መጋቢ መንገድ ምቾት አልነበረውም። እሱን እያስተካከሉ ባለበት ሁኔታ እንግዲህ ስራውን ነው አጋጣሚ ትኩረታቸው ስራ ላይ ስለነበረ በዛ ሁኔታ ቀናደፋ እያለ ነው እንግዲህ ወንድማችን ይርባ እቺና አቅመ ደካማ እናትና የ4 አመት ህፃን ልጅ ጥሎ እንግዲህ ወደዛኛው ዓለም ሄደብን። እዚህ ቤት ውስጥ ወንድማችን ይርባ ለእህቶቹም አባት እናት ሆኖ ለእናት ልጅ ሆኖ ለወንድምም ደግሞ ትክክለኛ ወንድም ሆኖ ይህ ብቻ ሳይሆን ደግሞ ለሰፈሩም ሰዎች ደግሞ ትክክለኛ ወዳጅና ጓደኛ ሆኖ የነበረ ሰው ነውና እንዴት ነበር? እስቲ ላንቺስ ወንድምነቱ ምን ይመስል ነበር? ይርባ ማለት ወንድሜ አባቴ መካሪም ነበረ። እኔ ስለሱ እንዲህ ነው አይደለም የሆነ ነገር ሆኜ ስመጣ የምደበቅበት የምሸሸግበት ነው ይርባ ማለት። ይሄ የአባቴ ልጅ ብዬ ልናገር ዛሬ ልናገር እንጂ የአባቴ ልጅ አይደለም። አባቴም እናቴም ነው። እኔ እናታችንን አናቅም፣ እሱን ያሳደገን ማለት ይቻላል። እኔ ስለ ይርባ ብዙ ነገር ማውራት አልችልም። እንግዲህ ይህ ነው የሆነው። በዓለም ዙሪያ የምትገኙ ኦርቶዶክሳውያን ዛሬ እዚህ ቤት እጅግ የጠለቀ ሀዘን ላይ ናቸው። ይህ ብላቴና ህፃን የ4 አመት ህፃን ነው። ዛሬ
አባዬ ቢል አቤት የሚለው ሰው የለም። ሁላችሁም ኦርቶዶክሳውያን ይህንን ቤተሰብ የማጽናናት ደግሞም ከሀዘናቸው ጎን የመቆም ይህንንም ህፃን የማሳደግና የማስተማር ኃላፊነቱ የኛ የኦርቶዶክሳውያን ነው። እባካችሁን በዚህ ዙሪያ መዘናጋት፣ በዚህ ዙሪያ ቸልታኛ መሆን ከእግዚአብሔር የሚሰጠንን በረከት ያሳጣብናል። እግዚአብሔር ያጽናችሁ፣ እግዚአብሔር ያበርታችሁ። ያው በስተመጨረሻ ያው ወንድማችንን በሞት ጎናችን ብናጣም ማህበረሰቡና ቤተሰባችንን እንዳለ በማጽናናት ረገድ የተሰራው ስራ እጅግ በጣም የሚያስመሰግነውና እጅግ አድርገን እናመሰግናለን። አሁንም ለወደፊትም ድጋፋችሁ ለዚህ ቤተሰብ ድጋፋችሁ እንዳይለይ እንላለን። እጅግ አድርገን እናመሰግናለን። አራተኛውና የመጨረሻው መኖሪያ አካባቢ ደርሰናል። ማለትም ኮዬ ፈጬ ንፋስ ስልክ ኮንዶሚኒየም ማለት ነው። በጣም የሚገርመው ነገር ካህን እንደሆኑ እንኳን ራሳቸውን ደብቀው በፍጹም ትህትናና ጨዋነት ቤተክርስቲያንን ሰረገላ በመግፋት እያገለገሉ ነበር። ቄስ ይግዛው ጌታውን መኖሪያ ቤታቸው እዚህ ነው። ከቤተሰቦቻቸው ጋር አብረን እንቆይ። በድጋሜ ተመልሰን ተገናኝተናል። ይሄን ቤት ለየት የሚያደርጉ በጣም ብዙ ነገሮች አሉ። የምንሰማው የምናደምጠው ነገር ከአይምሮ በላይ ነው የሆነብን። እርስዎና ልጆቹን እስቲ ያስተዋውቁን። እሺ፣ ሙሉ ወርቅ ጣሰው እባላለሁ። የመጀመሪያ ልጅ አቤል ይግዛው ይባላል። ሁለተኛ ልጅ ደግሞ አብርሃም ይግዛው ይባላል። ሶስተኛ ልጅ ደግሞ ያሬድ ይግዛው ይባላል። አራተኛ ልጅ ደግሞ ቃል ኪዳን ይግዛው። እንግዲህ ስንሰማ መጀመሪያ የነበረው እዚህ እንደማትኖሩ ነው። እንዴት ወደዚህ ወደ ኮዬ ፈጬ መጡ? ቤታችን ተፈናቃይ ነን። ተፈናቅለን ለጊዜው ቤት ቅናሽ አለ ሲሉን ወደ ኮዬ ፈጬ መጣን። ያው 2 አመት ሆነን ያም ጉዳዩን በፍርድ ቤት ነው ያለ። 2 አመታችን ነው። እንደ ወዛደርነቱ ነው ልጆችን አስተዳደራለሁ ብሎ ጉንብስ ቀና ብለው ያገኘውን ይሰራል። አሁን በጠዋት ተነስተን ቤተ ክርስቲያን ፊትና ኋላ ሆነን እንሄድ ነው። እኔ ከፊት ሄድኩኝ። አዎ። እና ቤተ ክርስቲያን ተሳልመን እንምጣ ብለን በቃ በሁለመኔው ነገሩ በቃ ቤተ ክርስቲያን ያገለግላል። እነሱ ያው ካህን መሆኑን የካ ሚካኤል ነው የሚያውቀው። እዚህ ያው እሱ ጉንብስ ቀና ብሎ ዝቅተኛ ሆኖ ያው ያገለግላል። ካህናቶቹም ቢሆን ያው ከፊታቸው እንደማይጠፋ ያውቃሉ። እኔም ከአጠገባቸው አልጠፋም። ያው ትንሽ ራቅም፣ እሱ ግን ባጠገባቸው ሆኖ ጉንብስ ቀና ብሎ የሚሉትን ነገር ያደርጋል። እነሱም ያዙታል፣ እሱም ደግሞ እሺ ብሎ እንትን ያገለግላል። እና ከዛ በኋላ ሄድኩኝ እኔ እነዚህ ህጻናቶች ልጆች። ይሄ ደግሞ መድኃኒያ እንትን ገብርኤል ቤተክርስቲያን ያገለግላል። በሰንበታው ትምህርት ቤት ያገለግላል። እና እኔ ህጻናቶቹ ልጆች ልቀበለው እኔ ቀድሜ መጣሁ፣ እሱ ከኋላ መጣ። እዛ ወደ ቤት መጥቼ ቁርስ ሰርቼ ይመጣል መስሎኝ ተመልሰን ልንሄድ ነው። ታቦት ልናወርድ ነው። 5 ሰዓት ነው የሚወጣ ስለተባልና ሂደን ሳየው አይመጣም። ስልክ ስደውልለትም ስልኩ አይነሳም። እዚህ እቤት አዎ። እነዚህን ህጻናቶች ሁለቱን ይዤ እየጠበኩት እንዳለ ምንም የሰማሁት ነገር የለኝም። በኋላ ነው ስልክ ተደውሎልኝ አይ እስቲ ሂጂ ልብ ድካም አለበት መሰለኝ እስቲ ቤተ ክርስቲያን ሲለኝ ሰውም ያው ቤተሰብ ነው ባዶም ዘመዱም ነው። በቃ ስልክ ቁጥሩ እንደተደወለላቸው ነው ከሱ ስልክ ላይ ያነሱትን ሴፍ የተደረገውን ወንድም ነው ጓደኛ ነው እህት ነው የለም። በቃ በተከታታይ በቃ እነሱን ለኔ ስልክ አልተደወለልኝም፣ ሰሞት የለኝም። በኋላ ነው እንጂ ከዚህ የደወለልኝ ሰውም የለም። በጊዜው አልደረሰም ማለት ነው። በዛ ሰዓቱ እንግዲህ 3 ሰዓት ይሁን 4 ሰዓት ይሁን እንግዲህ ያላየሁትን ሰዓት ይሄን ነው። ከዛ ይግዛው አለ እንዴ ብለው ስልክ ሲደውሉልኝ ቤተክርስቲያን ሄዷል አልኩ። ቤተክርስቲያን መሄዱን ነው የማውቀው። እዛ እንደምንገናኝ ነው የፈጠነ ወደዚህ ወደ ህጻናቶቹ ልጆች ስለመጣው ነው። በኋላም በድጋሚ ልንሄድ ነው ያሰብነው ወደ ቤተክርስቲያን ታቦት ልናወርድ ማለት ነው። ከዛ እኔ እዚሁኝ ነው ከቤቱኝ ነው እየጠበኩት ያለሁት። ከዛ እንዴት ነው ይግዛው አለ ወይ ምናምን ሲሉኝ ሳናግራቸው እኔ በሰላማዊ ንግግር ነው እኔን አላቅም። ምን ሆኖ ነው የቆየው
ያው እያገለገለ ነው እያስተካከለ ነው እዛ ብዬ ምንም እንትን አላልኩትም። በኋላ ልብ ድካም ዞታል አለኝ። ድጋሜ ደግሞ ሲደውሉልኝ እየሄድኩኝ እንዳለ አይ እንደዚህ ብሎ እንትን ጤና ጣቢያ ነው ያለ፣ ጤና ጣቢያ ከባጠገባቸው አለ ምናምን ሲሉኝ አዎ ገብርኤል አካባቢ ያለ አልኩኝ። ሲሄድ በቃ ህይወቱ እንዳለፈ ነው የደረስኩት። ክፈቱልኝ አልኩኝ። ገባሁኝ። ይኸው ተባልኩ። አየሁት። በቃ ህይወቱ ካለፈ በኋላ ነው የደረስኩት። እኔ ልጆች ይዤ በድህነት ሰው እየረጠመን ሰው እየረዳን እኔ ህፃን ልጆች ይዤ ለስራ አልደረሱም። እኔ ልጆች ተማሪ ናቸው ሁሉ ሰው እየረጠበን ነው። የካ ሚካኤል መገናኛ ነው ልጆች በባስ ተንጠልጥለው እየሄዱ የሚማሩ ተማሪዎች ናቸው። ካለሱ ረዳት የለኝም። ምንም ማረጋቸው ነገር የለኝም። በክራይ ላይ ነኝ ያለሁት። እኔም በሽተኛ ነኝ። ጉንብስ ቀና ብዬ ሰርቼ ማደር አልችልም። ምን እንደማረጋቸው ግራ ገብቶኛል። ጨነቀኝ። እኔን ያላሰብኩት ማዕበል ነው። ካለሱ ማቀው ነገር የለኝም። ማገር አላቅም። እሱ ነው ወጥቶ እዚህ ምጪ ብሎ የሚወስደኝ ውድ ባለቤቴ። ካለሱ ማንም የለኝም። 4 ልጆች ይዞ ፍጽስ አርጎብኝ ሄደ። ምን እንደማደርጋቸው እኔ አላቅም። ቦታ የለኝ። ቦታውን በፍርድ ቤት በክርክር ላይ ነው ያለው። በክራይ ላይ ነው ያለው። እንደ ወዛደርነት ጉንብስ ቀና ብሎ እንደ ጓደኞቹ ሻሹን ጠምጥሞ ምን ብሎ እንዳያገለግል ያው ታውቁታላችሁ መቼም እንግዲህ ካለ ምንም ነገር ዝም ብሎ ያው አገለግላለሁ ብሎ መግባት አይቻልም። አንድ ነገር እንትን ካላሉ ልጆችን አሳድጋለሁ ብሎ ያው እንደ ወዛደርነት ሆኖ የሚያስተዳድረን እሱ ነው። እኔ ምንም የማውቀው ነገር የለኝም። እኔ ልጆች እጄ ምን ላድርጋቸው? ያለሁት በክራይ ቤት ነው። በሽተኛ ነኝ። የማረገው ነገር ግራ ግብት ብሎኛል። ሌላ ምንም የማውቀው ነገር የለኝም። እሺ የመጀመሪያ ለቤቱ እንግዲህ ወንድ ልጅ አንተ ነህና ስሰማው ከገረሙኝና ከደነቁኝ ነገሮች መካከል አንዱ ዛሬ በቤተ ክርስቲያናችን ካህን ሆኖ ነገር ግን ከወጣቶቹ ጋር አባትህ ነጋሪት እየገፉ ታቦቱን ለማክበር እየወጡ አባት እንግዲህ ወጥተው ቀርተዋልና አንተ ሁኔታውን ስትሰማው እንዴት ነበረ? አሁን ያለውስ ሁኔታ የቤተሰቡ ምን ይመስላል? ያው እኔ የለውም ነበርና ለኔም ተደብቆኝ ነበርና አልተነገረኝም ነበር። ይነገረው አይነገረው እያሉ ዝም ብለው ነበርና ከዛ በኋላ እቃ የሆነ የምታደርሰው እቃ ነገር አለ ምናምን ተብዬ ነው የካ ሚካኤል የደረስኩትና ከዛ እኔ በአጋጣሚ የተፈጠረውን ነገር እዛ ሳይ እኔ በድንጋጤ ምን እንደምሆን ራሱ እኔ አላቅም ነበር። ምን አይነት አባት ነበሩ ላንተ? አባቴ ለኔ ሁሉ ነገሬ ነው። የአባቴ ማለት አይኔ ማለት ነው፣ ብርሃኔ ማለት ነው። የትናችሁ የሚለን ሰብሳቢያችን ያው እኛ የምንኖረው የነበረው የካ አሁን አዲስ ፕሮጀክት አዲሱ ቤተ መንግስት የሚሰራበት አካባቢ ነበር። እዛ ነበር። እዛ እያለን ቤታችን ያው በልማት ፈረሰብን። እዛ 18 ካላገኛችሁ እሱን ይሰጣችኋል፣ ምትክ ታገኛላችሁ፣ ተገቢው መረጃ ተሰብስቧል ተብሎ ቤቱ ፈረሰ። መረጃው ተሰብስቧል፣ ሁሉ ነገር ስላለ ቤታችሁ ልማት ማደናቀፍ አይቻልም ተብሎ መረጃ ተሰብስቦ ሁሉ ነገር ካሜራ ቪዲዮ ተነስቶ ቤቱ ፈረሰ። ይሄን ነገር ደግሞ ያው በፍርድ ቤትም ነገሩ ገባ። በፍርድ ቤትም ያው ስንከራከር ቆየን። ፍርድ ቤቱ ደግሞ በፈረሰበት ላይ ውሳኔ አልሰጥም አለ። ክፍለ ከተማው ግን ያው ቤቱን ሲያፈርሰው መረጃ አላችሁ፣ በመረጃችሁ መሰረት ትስተናገዳላችሁ ነበር የተባልነው። ያው እኛም ስንኖር ቆየን። ያው እኛም ኪራዩ ቤታችን በላያችን ሊፈረሰብን መረጃ ከተሰበሰበ ተገቢው ነገር ከተደረገ በኋላ ያው ቤታችን ፈረሰ። አሁን ወደ ኪራይ ስንፈልግ ያው የሚቀንስልን ወደ ኮየ ፈቼ ነው ተብሎ ቤተሰብ ዘመድ ይዞ መጣ። ወደዚህም ከመጣም በኋላ ያው እኛ እንደዚህ ያህል እንቆያለን ብለን አስበን አናቅም ነበር። ከዛሬ ነገ ያልቃል እያለ አባቴን ያው ቤቱ ከፈረሰ በኋላ 18 አመት የኖርንበት እጣውጥተን ሊሰጠን ሲል የካ ክፍለ ከተማ መሬት አስተዳደር አንዱ መጥቶ የሆነ ነገር ሲያደርግ አንዱ የሆነ ነገር ሲያደርግ መብታችንን ሲያፍኑብን የሚሰጠን የሚሰማን ሰውም ስለሌለ መብታችን እየታፈነብን
እኛ ደግሞ ያው እዚህ አባታችን ነበር ያለን። አባታችን ነው ወደዛም ወደዚህም እያለ ዘመር ነበር። ያው 2 አመት አባቴን ወደዛም ወደዚህ እያደረጉ ሊሰጠን ሲል ነገሮችን እያበላሹብን ተገቢ መረጃ እያለን ብዙ መረጃ እያለን ኗሪ መሆናችን የታወቀ ቤታችን የራሳችን መውጫ መግቢያ የራሳችን ሆኖ ሳለ በማከል አባታችን ድንገት ባላሰብነው መንገድ ያው ባልጠበቅነው መንገድ ድንገት ተለየ። እናታችንም ያው ትንሽ ህመም አለባት፣ ደም ግፊት ነገር አለባት። ያው እኛም ገና ተማሪ ነው። ምንም አሁን ምን እንደምናደርግ ግራ ገብቶን ያለው። እንግዲህ እኛ እስኪቀበሩና እንትን እስኪሉ ድረስ በተለይ ወጣቱ ምንም እንደማያውቅ ካህን እንደሆኑ ማያውቅ ነውና ይሄ ደግሞ ትህትና ነው፣ አንዱ ትህትና ነው። ዝቅ ብሎ ቤተክርስቲያንን ማገልገልና አላየንም። እኛም በእድሜያችን እንዲህ ካህን ሆኖ ታቦትን ለማክበር ምንጣፍ የሚዘረጋ ሰረገላ የሚገፋ አይነት አባት አይተን አናቅምና እንዴት ነበረ ትህትናቸው ቤት ውስጥ? አባታችን ካህን ነበረው። ያው ብዙ የካሚካኤልም ብዙ ጊዜ አገልግሏል። ያውም ደግሞ በሌላም ስራ እየሰራ ነበረ። ያው ጸጉር ቤት ነበረው አባቴ። እሱም ያው ከቤታችን ጋር አብሮ ነው የፈረሰብን። እንግዲህ የጥምቀት በዓል ለአንድ ወጣት ምን ያክል ለአገልግሎት እንደሚቀናና ቤተክርስቲያንን ወጣቶች ደግሞ በጣም የሚያገለግሉበት ጊዜ ነው። ወጣቶችም ወደ ቤተክርስቲያን የሚቀርቡበት ጊዜ ነውና በእለቱ አንተ መጀመሪያ የት ነበርክ? ደግሞ አገልጋይ ምን እንደነበርክ አውቃለሁኝና ሰምቻለሁምና ስታገለግሉ አባትህ በአንተ ህይወት ውስጥ በመንፈሳዊ ህይወት ውስጥ የነበረው ሚና ምን ይመስል ነበረ? አባቴ ከድሮ ጀምሮ ወደ ሰንበት ትምህርት እንድቀላቀል ይፈልግ ነበረ። እሱ ካህን በነበረ ጊዜ እንደኔ ትሆናለህ እያለ ከልጅነት ጀምሮ ሲመክረኝ ነበረ። ከዛ ወደዚህ በመጣው ጊዜ እዚህ ተማር ተብሎ ገብርኤል ቤተክርስቲያን እማር ነበረ። ከዛ በጥምቀት ዕለት የክተራ ጊዜ እሷ ወጣ ነበረ ጧት። ከዛ ልጄ መረብ ብሎ ጸጉሬን አስተካክሎኝ ራሱ ጸጉሬን ቤት ውስጥ ነው የሚያስተካክሉኝ። እሺ ቤት ውስጥ ጸጉሬን አስተካክሎኝ ከዛ በኋላ እሷ እስከመጣ ልጆቹን ጠብቅ ብሎኝ ሄደ። ከዛ በኋላ ለክ እሷ ስመጣልኝ እኔ ወደ ገብርኤል ሄድኩኝ። ከዛ በኋላ ምንም አይነት ነገር አልሰማውም። ምንም አይነት ነገር ፍንጭም አልሰማውም። ጓደኛዬ ቤት ደርሰን እንምጣ ዕቃ ይዘን እንምጣ ሲለኝ እሺ ብዬ ወደ ቤት ተመለስኩ። ከዛ እዚህ ስመጣ አባት ሐኪም ቤት ልቡን አሞት ተኝቷል ሂዱ ተባልን። ከዛ ወዲያው እዛው ስደርስ እንትን ነበረ። ከዛ መሞቱን ነገሩ። ያንተ አባት በተለይ ካህንም ከመሆናቸው አንፃር ምን አይነት አባት ነበሩ ላንተ? አባቴ ለኔ ሁሉ ነገሬ ነው። ሲርበኝ የሚያበላኝ፣ ሲጠማኝ የሚያጠጣኝ ነበረ። ወደ ሰንበት ወደ መንፈሳዊም እንዴት ይመራኝ ነበረ። ሁሉ ነገሬ ነው አባቴ ለኔ። አባት ሳይኖር እናትም አባትም መሆን እጅግ አስቸጋሪና ከባድም ነው እና አሁን ደግሞ ይህ ሸክምና ይህ ኃላፊነት ወደ እርሱ የወደቀ ይመስለኛል። ልጆቹን የማሳደግ እንደው ለመላው ኦርቶዶክሳውያን ይህንን ድምጽ ለሚሰሙ በዓለም ዙሪያ የሚገኙ ኦርቶዶክሳውያን እንደው የሚያስተላልፉት መልእክት ይኖር ይሆን ወይ? አሁን ባለፈው ይሄው በቀደም በሰበሰቡን በቤተ ክርስቲያን እዚህ ባዳሙ በማየቴ ደስ ብሎኛል። የምን ያክል እንዳዘኑላቸው ለልጆቼ በቃ ሁለመናውን ነገር ሻማውንም የመጡትን ጳጳሶችንም ሆነ ሁሉን ነገር በማየቴ ደስ ብሎኛል። ቢከፋኝም ወይኔ ያክል ተወዳጅ ነህ ሆይ ጉንብስ ቀና ብለህ ስልጣን አለኝ ብለህ እንኳን አትኮራም። ሁሉን ነገርህን ሁለመናሽ ብለህ አስተዳድረህ ግን አሁን በማከል ላይ እንደዚህ ብለህ በመሄድ ካለምንም ነገር ይሄ ነው ሳልልህ ምን አይተህልኝ ሄርክ ብዬ ያው አዝኔ ያለው አልቅሽ ያለው ምን ላረጋቸው ነው? እኔ ልጆች ምንድነው የሚሆኑት? በምን አቅሜ ነው ማስተዳድራቸው? ወዛደርነት ብልት ወዛደርነት ይሰራል። በቃ ያገኘውን ሰርቶ ልጆቹን ለማስተዳደር ነው እሱ በቃ ትግሉ። የልጅነቴ ካለሱ አላቅም በጻድነቴ ነው ተጋብተን የመጣ ነው። አይኔ መሪ የጠፋው ምንድነው ማደርጋቸው? ይሄ ነገር ቢሆን ነው አብረን እንሄዳለን አብረን እንመጣለን። እኔ
በሽተኛ ነኝ ሞት ጠጠር አለብሽ ተብዬ ግፊት በቀን 2 ነው የምወስደው። መድኃኒቱን ተከታትሎ የሚያወጣኝ ባለቤት የሱ ነው። እውነት ግን አይመስለኝ ያደርገዋል ይጨክናል ብዬ ግን አላስብም። እኔ አላሰብኩትም። እኔ ልጆቹ አይቶ የማያምናቸው አንድ ቀንም ጥሎን አድሮ ያውቅም። አሁን ግን ግራ ገብቶኝ ነው ያለው። ጨንቆኛል። ፍራት ይለኛል፣ ወዴ ባባብኛል። ምንድነው ማረጋቸው ብዬ እኔ ግራ ገብቶኝ ነው ያለሁት። እንዴት ነው የቤት ኪራይ ከፍዬ እኔ የማስተዳድራቸው? በምን አቅሜ ነው? እንደሰው እንኳን ምንም ነገር አያውቅም። እንደዛው ልጠጣ ብለህ ልጆቼ ነው በቃ ልጆቼ ልተባበር፣ በልቅሶም በመከራውም ልተባበር፣ ላግዝ፣ ልስራ ነው። ሌላ ምንም ያውቅ የለም። ግን እንደወጣ ቀረብኝ። ሳይመክረኝ ይሄ ነው እንዲህ ነው ሳይለኝ ሁሉ ነገር ሲሆን እኔ የማውቅ የለኝ። በግፊት ትሞትብኛለች ብሎ ለእኔ መድኃኒቱን የሚከታተለኝ አባቴም እናቴ ነበር። ቀረብኝ። እንዴት አድርጌ ነው ማኖራቸው? እኔ ምን አለኝና ብዬ ነው እንዲህ በጃኬቱ ታቅፎ ከመገናኛ ቆየ ድረስ ጃኬቱን አልብሶ 11 ተኩል ወጥቶ 11 ሰዓት ከቤት ወጥቶ ማታ 12 ሰዓት ተኩል ዞ የሚገባ እሱ ነው። ባለው ነገር ደግሞ በቃ መድኃኒዓለም በቃ በቤተ ክርስቲያን መዞር ነው። ስም ሆነ ምን የክህነት ባሌ ነው። ስጋው ደግሞ ከሱ ጋር ወስጄ የምኖር ነው። ካለሱም ማውቀው የለኝም። ጉድ አድርጎኝ ፈሰስ አድርጎብኝ ሄደ። አኗኗር እንዴት ነው መኖር የምችለው? ቤት ተገብቶ ቤት እንደሚገባ አላውቀውም። መሪ እሱ ነው። ሰው ጋር የሚርቁ እሱ ጋር ነው። ልቅሶ የሚርቁ ከእሱ ጋር ነው። ምንም የማውቀው ሀገር የለኝም። እኔ ለራሴ ካለመገናኛ አላውቅም። የካ ሚካኤል ነው የምኖረው በቃ አለ ወይ ኦርቶዶክሳውያን አለ ወይ? እስቲ በዙሪያችሁ ተመልከቱ። እስቲ ካህን ሆኖ አባት ሆኖ መባረክ ሲችል እንደ ሰው በተለያዩ ጉዳዮች ሌሎች ነገር ውስጥ መግባት ሲችል ግን አለ ወይ ቺን ቤተ ክርስቲያን እንደ ወጣቱ ምንጣፉን ለታቦቱ ዘርግቼ ነጋሪቱን መትቼ ሰረገላውን ይዤ በረከት ላግኝ የሚል ካህን አባት አለ ወይ? የኚህ ምስኪን ልጆች አባት ግን ዛሬ ቤተ ክርስቲያንን በዚህ ልክ ለማገልገል እንደወጣ አልተመለሰም። ከዚህ በላይ የሚያሳዝን፣ ከዚህ በላይ የሚያስከፋ፣ ከዚህ በላይ የሚያስለቅስስ ጉዳይ አለ ወይ? አስቡት። 4 ልጆቻቸውን ታቅፈው ዛሬም በኮዬ ፈጬ ንፋስ ስልክ ኮንዶሚኒየም ውስጥ በኪራይ ቤት ነው የሚኖሩት። የሚመለከታችሁ ብፁዓን አበው ሊቃነ ጳጳሳት፣ መምህራነ ወንጌል፣ ሰባኪያን፣ ዘማሪያን፣ የዚች አማናዊት የሆነች ቅድስት ቤተ ክርስቲያን አገልጋዮች እንዲሁም ሳትሰለቹና ሳትደክሙ ቤተ ክርስቲያንን የምታገለግሉ ምእመናን ሁላችሁ እኚህን ቤተሰብ የመርዳት እኚህን ቤተሰብ የማገዝ ኃላፊነት የኛ ነው። ስለፈጠራችሁ አምላክና ስለማትደራደሩባት ስለ ኪዳነ ምሕረት ብለን ጥሪያችን ወደ እናንተ ይድረስ። ይህ ከስር የምትመለከቱት አካውንት በ4ቱ ቤተሰቦች የተከፈተ አካውንት ነው። ይህም ቪዲዮ ባያችሁበት ቅጽበት ለነዚህ እናት አባቶች፣ እህት ወንድሞች፣ ህፃናት ጨምሮ የበኩላችሁን አስተዋጽኦ በማድረግ የማያይ አምላክ እግዚአብሔር አምላክ በረከቱን ይሰጣችኋልና እኛ እናያችሁም እግዚአብሔር ግን ያያችኋልና ይህንን እንድታደርጉ ጥሬ ወደ እናንተ ይድረስልኝ። ወንድሞቻችንን ልጆቻችንን ካጣን በኋላ በእውነቱ
በጣም አዝነናል። እንግዲህ በሀዘን ብቻ አይደለም ብዙ የሚረዱ ቤተሰብን መንከባከብ ግዴታ በመሆኑ ይህንን ደግሞ በማስተባበር መልክ እንጂ የተወሰነ ነገር ብቻ አድርጎ ለመቆም ሳይሆን በዚህ በሚዲያው ደረጃ ያሉትን ወንድሞቻችንን በማስተባበር ኮሚቴው ያው በኮሚቴ ደረጃ ተዋቅሮ የባንክ አካውንት ከፍቷል። ይህ ኮሚቴ እንግዲህ ታማኒ እንዲሆን የሀገር ሽማግሌዎችም አሉ፣ ወጣቶችም አለበት፣ ቤተሰብ አለበት፣ የሃይማኖት አባቶች አሉበት፣ የሚዲያ ባለሙያም አሉበትና ይሄ ጥምር ኮሚቴ ነው እንግዲህ ለነዚህ ገቢ ማሰባሰቢያ የተዋቀረው። አካውንቱም እንዲንቀሳቀስ ያደረግነው በእነዚሁ በቤተሰብ ስም ነው። ምክንያቱም ታማኝም እንዲሆን ሌላ ነገርም እንዳይፈጠር የተከፈተ አካውንት 2 ነው። በአቢሲኒያ እና ንግድ ባንክ የተከፈተ አካውንት ብቻ ነው ኦፊሻሊ ግልጽ የሆነው። ከዚህ ውጪ የሚደረጉ ነገሮች ካሉ ያው መላው ኢትዮጵያ ይሄንን እንዲቆጣጠርልን በዚሁ አጋጣሚ እንላለን። በዚህ በኮሚቴው ስም 2 ነው፣ ንግድ ባንክ፣ አቢሲኒያ። አካውንቱም ያው በሶሻል ሚዲያም በተለያዩ ሚዲያዎችም ይፋ ሆኗልና በዛው አካውንት መላው ኢትዮጵያውያን እነዚህን ቤተሰቦች እንዲረዳልን በዚሁ በአክብሮት እንጠይቃለን።